አጭር መረጃ ይዤላችሁ መጥቻለሁኝ። እንዴት ስማርት ስልክ በቴሌብር ማግኘት እንደምትችሉ ነው በዱቤ የምነግራችሁ። መጀመሪያ የቴሌብር አካውንታችሁ ላይ ትገባላችሁ። ከዛ ዲቫይስ ፋይናንሲንግ ኦፕሽን የሚል አለ። እሱን በመጫን ሁለት አማራጭ ይሰጣችኋል። አንዱን ብድር የሚያቀርበው ሲንቄ ባንክ ነው፣ አንዱ ደግሞ አዋሽ ባንክ ነው። ከዚህ ሁሉ በፊት ግን መጀመሪያ አግሪመንት ስላለ እሱን መፈራረም አለባችሁ። ኦልሬዲ አግሪመንቱን ከተፈራረማችሁ በኋላ በሲንቄ ባንክ የሚያቀርበው ኦፕሽን የ6 ወር ነው። በ6 ወር የሚከፈል ማለት ነው። ይህም በ25% ወለድ ይሆናል። ዋይል በአዋሽ ባንክ ደግሞ እስከ 35% ፋሲሊቴሽን ፊ፣ ይህም ማለት የአገልግሎት ክፍያ ትከፍላላችሁ ማለት ነው። ነገር ግን በአንድ ዓመት ውስጥ። ስለዚህ ከሁለት አንዱ የሚመቻችሁን በመምረጥ እስከ 40,300 ሊሚት ሰርቷል። ለምሳሌ ኤግዛምፕል እዚህ ጋር። ስለዚህ ያንን መጠቀም ትችላላችሁ። ጉድ ላክ። ጥያቄ ካላችሁ ኮሜንት አድርጉ። ተጨማሪ ቪዲዮ መስራት እንችላለን።